ድንግልና እያለ ማርገዝ ትችላለች ወይ? ሰላም ጤና ይስጥልን። አንድ ለየት ያለ ወግ ይዘን መጥተናል። አንድ ሴት ልጅ ድንግልና እያለ ማርገዝ ትችላለች ወይ? ካረገዘች በኋላስ እንዴት ነው መውለድ የምትችለውን እናወራለን። በአንድም በሌላ አጋጣሚ ሰምተን ሊሆን ይችላል። አንድ ሴት ልጅ በእርግጥ ግንኙነት ለማድረግ የግድ ድንግልና መገርሰስ ወይ ደግሞ መወሰድ አለበት። ይሄ የታወቀ የተለመደ እውነታ ነው። ነገር ግን በአንዳንድ አጋጣሚዎች ድንግልናዋ ባለበት ሁኔታ ላይ እርግዝና ሊፈጠር ይችላል። በምን ሁኔታ እዛ ውስጥ ለጊዜው አንገባም። ሊፈጠር ይችላል እውነት ሚለው ካዝን በኋላ አሁን ትኩረት እናደርግ የምንፈልገው እንዴት ነው የምትወልደው? አንድ ነፍሰ ጡር ድንግልናዋ እያለ እርግዝናዋን በሚገባ መከታተል ትችላለች። አመጣ መውለድ ትችላለች ወይ? ወይስ ተሰርታ በኦፕሬሽን ነው በቀዶ ሕክምና የምትወልደው የሚለውን እንነጋገራለን። እንግዲህ እንደ ነፍሰ ጡሯ ፍላጎት ድንግልናዋ እንዳይነካ ከፈለገች በቀዶ ጥገና መውለድ የምትችል መሆኑ እንዳለ ሆኖ፣ ነገር ግን በሕክምና ግን ድንግልናዋ ስላለ ማመጥ አትችልም የሚባል ነገር የለም። ስለዚህ እንደ ማንኛውም ነፍሰ ጡር አመጣ መውለድ ትችላለች። ምክንያቱም ድንግልና ምንድነው? ስስ የሆነ አካል ስለሆነ ምጧ እየገፋ ሲመጣና ልጁ ወደታች እየወረደ እንደ መውጣት እየተቃረበ ሲመጣ ስቲች ወይ ደግሞ ኤፒዞቶሚ የምንለውን የተለመደ የውጭኛው ማህፀን ስጋውን የማስፋት ህክምና በመስጠት እንደ ማንኛውም ነፍሰ ጡር አመጣ መውለድ ትችላለች። ትንሽ ለየት የሚያደርገው ለክትትል ላይመች ይችላል። ምክንያቱም የማህፀንን ወይም ሰርቪስ የምንለውን ምን ያክል ሰፍቷል፣ ምን ያክል ልጁ ወርዷል የሚለውን እሱን ለመከታተል እና ምናልባት አስፈላጊ ከሆነ እንሽርታውን አፍስሰን ለማየት ልንቸገር እንችላለን እንጂ እንደ ማንኛውም ሴት አምጣ ልጁ ወደታች እየወረደ ሲመጣ እና ክራውን ሲያደርግ አስፈላጊ የሆነ የኤፒዞቶሚ የምንላትን ወይ ደግሞ ስቲች የምንለውን መጠነኛ የሆነች የማስፋት ቀዶ ሕክምና በማድረግ ማገላገል ይቻላል። እሷን መውለድ ትችላለች። ስለዚህ በድንግልና ጊዜ ጽንስ ሊፈጠር ይችላል። እሷ ፍላጎቷ ከሆነ እንዳይነካ ከፈለገች በቀዶ ሕክምና መውለድ ትችላለች። አመጣ መውለድ ከፈለገች ደግሞ ምንም አይነት የሚከለክል ኦብስተትሪክ ኢንዲኬሽን ወይ ደግሞ የሕክምና አስገዳጅ የሆነ ምክንያት የለም። አመጣ መውለድ ትችላለች እንላለን። ሰላም ጤና ይስጥልን።